ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ ወይ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እዚህ ጋር የምታዩት ገባቶች ማለት ነው በርገር ልሰራ ነው። ይሄ ነጩ ይሄኛው ማይኒዝ ነው። ይሄኛው ደግሞ አቻር እንትን ቃሪያ ተቆራርጦ ነው። እዛ ጋር ደግሞ ዳቁስ ነው የምታዩ። ይሄን ደግሞ አላውቀውም፣ በአረብኛ ነው የተጻፈው። እዚህ ጋር ደግሞ ያዘጋጀሁት ዶሮ አለ ማለት ነው። ይታያችኋል ብዬ ተስፋ አድርጋለሁ። ተከታተሉ እሺ ቤተሰብ። ይሄ ደግሞ ዱቄት ነው የምታዩት። እዚህ ጋር ዱቄት ነው፣ እዚህ ጋር ደግሞ እሺ ቤተሰብ፣ እዚህ ጋር ባዶ ሳህን አዘጋጃለሁ። ከዛ ይሄ ልጆች የሚበሉት አረብ ሀገር ታወቃችሁት ከወተት ጋር ነው የሚበሉት ማለት ነው። እኔ 4 ነው የማደርገው፣ እናንተ በተመቻችሁት ማድረግ ትችላላችሁ። 4 ማንኪያ አደርጋለሁ፣ አድቅቄ እመለሳለሁ። እሺ ውድ ቤተሰቦች፣ በዚህ መልኩ በእጄ ነው ደቀቅ ያደረኩት። ከዛ ምንድነው የማደርገው 1 2 3 ምንድነው ያደረኩት ዱቄት ጨመርኩ ማለት ነው። ከዛ ፋብሪካ ታያችኋል ብዬ ተስፋ አደርጋለሁ። ፋብሪካ ጨምራለሁ። ይሄ ከሁሉም የተቀመመ ነው፣ ትንሽ ለጣዕሙ ማለት ነው፣ ያን ቃና እንዲሰጥ። ከዛ በኋላ ትንሽዬ ምንድን ነበር የሚባለው ፍልፍል አስወድ፣ በአማርኛ ብዙም አላውቀውም፣ ከሙን ነው መሰለኝ የሚባለው። ከዛ እንደዚህ ካቀላቀልኩኝ በኋላ ምንድነው የማደርገው እንደዚህ አደርጋለሁ። እሺ ቤተሰብ፣ በዚህ መልኩ ዶሮዬ ካዘጋጀው በኋላ ምንድነው ማድረግ ጥቁር ፍልፍል አስወድ ጥቁር አዝሙድ ልላችሁ ነበር። ከዛ ለበን አረግበታለሁ። ከዛ ፒፐር ምንጊዜም ይሄ አይቀርም፣ ምንጊዜም ማለት ነው። ከዛ ቤተሰብ ምንድነው የማደርገው ትንሽዬ ነጭ ሽንኩርት አደርጋለሁ። ነጭ ሽንኩርትና ጨው ማለት ነው አንድ ላይ ፈጭቼ 4 ሆነ 5 ደስ እንዳላችሁ ማድረግ ትችላላችሁ። ከዛ አዋህደዋለሁ። በዚህ መልኩ ከለበኑና ከጥቁር አዝሙዱ ጋር እንደዚህ ማለት ነው። ውድ ቤተሰቦቼ፣ ሶሱን ካዘጋጀውን በኋላ በርገሬን በዚህ መልኩ አዘጋጀው። ከዛ እቺ ነገር ሞቅ እናረጋታለን። ያው ስለሰራውበት ነው እንጂ ቆሽሾ አይደለም። እሺ የቆሸሸ እንዳይመስላችሁ ውድ ቤተሰቦቼ። በዚህ መልኩ ቁጭ እናረግበታለን። እሺ ቤተሰብ፣ በዚህ መልኩ አስተካክዬ አውጥቻለሁ ማለት ነው። በዚህ አጋጣሚ ልጅ ይዛችሁ ካሜራ የምትቀርጹ ዩቲዩብ የምትሰሩ እኔ ይስጣችሁ። የምሬን ነው የምላችሁ፣ በጣም አስቸጋሪ ነው ከልጆች ጋር። ውድ ቤተሰቦቼ፣ ሰብስክራይብ ሼር በማድረግ አበረታቱኝ። መጣም ጀሪ ብላችሁ ከመጣችሁ ቱርክ ኢስታንቡል ታገኙኛላችሁ ማለት ነው። ሰላም ሁኑ። እወዳችኋለሁ። አበረታቱኝ።